ቤተልሔም አበራ እባላለሁ። በአዋና የልጆች አገልግሎት አስተባባሪ ነኝ። አዋና ከሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የተገኘ የእግዚአብሔር ቃል ነው። ምህጻረ ቃል ነው። ሁለተኛ ጢሞቴዎስም የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ የሚለው የአማርኛው በእንግሊዝኛ ሄደን ስንመለከተው present yourself as a workman who is approved, who does not need to be ashamed ይላልና ይሄ ምህጻረ ቃል approved workmen are not ashamed ማለት ነው አዋና ማለት። ስለዚህ የማያሳፍር ሰራተኛ ማለት ነው በአጠቃላይ አዋና ማለት። አዋና ሆም ክለብ በገዛ በቤቴ ልጆች የራሴ ልጆች በማስተማርና ደቀ መዝሙር በማድረግ የተጀመረ ቢሆንም በአካባቢያችን ላይ ያሉ ልጆች የዚህ አገልግሎት ተጠቃሚ እንዲሆኑና የበለጠ ደቀ መዝሙር እንዲደረጉ እርስ በርሳቸው በጓደኝነት እንዲያድጉ ለመርዳት ታቅዶ የተዘጋጀ ፕሮግራም ነው። የአዋና ሆም ክለብ ጥቅም እንደ ወላጅ ልጅን እና ወላጅን በጣም የሚያቀራርብ፣ ወላጆች በልጆቻቸው ላይ የደቀ መዝሙርነት መንፈሳዊ ሚናቸውን መጫወት እንዲችሉ እድል የሚሰጥ ሲሆን ለልጆቹም ለእርስ በርሳቸው ደግሞ በግንኙነት በጉርብትና በወዳጅነት እንዲያድጉና በተመሳሳይ ደግሞ እስከ ትልቅ ወዳጅነት ሊያድግ የሚችል እድል የሚሰጣቸው። አዲያም እባላለሁ። ባለትዳርና የሶስት ልጆች እናት ነኝ። በአዋና ሚኒስትሪ አገልግሎት ለ3 ዓመት አገልግያለሁ። አሁንም እያገለገልኩ ነው። በቤተክርስቲያናችን በእውነተኛይቱ የክርስቶስ መቅደስ ዓለም አቀፍ ቤተክርስቲያን በልጆች አገልግሎት ላይ እንጠቀመዋለን መጽሐፉ። ያ ደግሞ እንደ ቤተክርስቲያን ትልቅ ለልጆች መሰረት የሚያስይዝ ትምህርት ሆኖ አግኝተነዋል። 5ቱን ደግሞ እነዚህ የእምነት አምዶች የሚባሉትን በደንብ ፕራክቲስ አድርገንበታል፣ አይተንበታል። እንደ ግል ህይወቴ የአዋና መጽሐፍ ለልጆች በዚህ መልኩ የእምነት መሰረትን እንዲያውቁ መዳንን እንዲያውቁ ከልጅነታቸው ጀምሮ ያንን መሰረት የሚያስይዝ ሆኖ አግኝቼዋለሁ። ስለዚህ በደንብ ተጠቅመንበታል ማለት ነው። መጽሐፉ በራሱ ኦርጋናይዝ ስለሆነ በትክክል የተቀመጠ መጽሐፍ በመሆኑ 5ቱንም እነዚህ የእምነት አምዶች የሚባሉት መሰረቶች የሚባሉትን በደንብ አስቀምጠዋል። መጽሐፉ በራሱ 66 መጽሐፍት አሉት። በዛ ውስጥ በእያንዳንዱ ክፍል ላይ ስለ እምነት ያወራል፣ ስለ ጸጋ ያወራል። ክርስቶስን ማዕከል ያደረገ መጽሐፍ ነው። መጽሐፍ ቅዱስን በደንብ ማዕከል ያደረገ መጽሐፍ ነው። መጽሐፍ ቅዱስ ልጆች ከመሰረቱ ጀምሮ እንዲያውቁ የሚያደርግ መጽሐፍ ነው። ስለዚህ በደንብ ተጠቅመንበታል። ከልጆች አልፎ እኛ ራሱ እየተማርንበት ነው፣ ራሳችንን ቼክ እያደረግንበት ያለ መጽሐፍ። ስሜ ካሌብ ቴዎድሮስ ይባላል። የአዋና ትርጓሜ ለእኔ ጓደኞች እያፈራሁ ከእግዚአብሔር ጋር የምገናኝበት፣ ከእግዚአብሔር ጋር ማወራበት፣ ከእግዚአብሔር ጋር ማመልክበት ቦታ ነው። አዋና ቃሉ approved workmen are not ashamed ማለት ነው። አዋና ሆም ክለብ ያወቅኩት ጓደኞቼ ነግረውኝ አዋና ሆም ክለብ አለ ብለው ነግረውኝ አዋና ሆም ክለብን ያወቅኩት። ጆይን ሳረግ ቤተሰቦቼ ሰፖርቲቭ ነበሩ እና እንደውም እነሱ ናቸው እንድገባ የገፋፉ። ሌሎች ጓደኞቼን መመክራቸው ምንድነው እነሱ ውጪ ካሉ ጓደኞች ይልቅ አዋና ያሉ ጓደኞች ከነሱ ጋር እንደሚቀርቡ አብራቸው ፌሎሺፕ እንደሚያደርጉና እግዚአብሔርን የሚያገኙበት ቦታ እንደሆነ